ቅናት የት ይገኛል ሲባል ከሴትና ከቄስ መጽሐፍ ነው ያለ። በአማርኛም ማምላከት በአማርኛ መጽሐፍ ነው ያለ። መጽሐፍ ነው ያለ፣ እኔ አይደለሁም ያለው። ከሴትና ከቄስ ቅናት ጠፍቶ አያውቅም። ከባጁ ተው፣ እናንተም ተው፣ እኛም እንተዋለን። የእውነቴን ነው። እናንተም ተው። አዎ፣ በጣም የሴትን ቅናት መዳኘት አስቸጋሪ ነው። የቄስንም እንደዛው። አሁን ቄሱ ፊት ሄዳችሁ የኔታ አቤት እንዲሁ ጥሩ ንስሐ አባት እስኪ ጠቁሙኝ፣ ይሄ ከፍተኛ የሆነ በሽታ እያበቀላችሁ ነው እናንተ ሰዎች። እሶ ይሁኑኝ ነው የሚባለው እንጂ እንደዚህ አይባልም። ወይም ደግሞ ቄስ ገሌ ንስሐ አባት ላደርጋቸው ነበር ማለት ምን ማለት ነው? ጥሩ ናቸው። ምክንያቱም የሆነ ቀን ሲያስተምሩ ሰማዋቸው፣ የሆነ ቀን በጣም ጥሩ አባት ናቸው። እንደዚህ ስትሉ ምን ይጨምርበታል? እሱ ነው። ግን ብዙ ጊዜ የሆነ ነገር ይጨምርበታል ማለት ነው። የዚያ ሰውዬ ንስሐ ልጅ እንዳትሆን እኮ ነው እንደዛ የሚለው ማለት ነው። አሁን የሴቶችን አላውቀውም። ዝም ብሎ መጽሐፉ ሴቶች ይቀናሉ ነው ያለ እንጂ እንዴት እንደምትሉ አላውቅም። የሴቱኝም አላውቅም፣ ሴት ጋርም አልኖርኩም። ግን ብቻ ግን ትቀናላችሁ እና ተው፣ እርስ በርሳችሁ አትበጣበጡ፣ አትወዳደዱ። ሴትና ሴት አይዋደድም ይባላል። ተው እንደዚህ ቅናት እኮ ብዙ አይነት ነው። ብዙ አይነት በብዙ ነገር ይቀናል። ይሄ ከፍተኛ በሽታ ነው። ጌታ የተሰቀለ በምን እንደሆነ ታውቃላችሁ? በቅናት እኮ ነው። ቅናት አምላክን አስገድሏል። አምላክ እንዲሞት ያደረገው ቅናት ነው። አይሁድ ምን ብለው ነው? ወግረው ሰቅለው ገደሉት። ምን አረጋቸው? ምንም። እንጀራ በርክቶ አበላ፣ ድዊ ፈወሰ፣ ለምጽ አነጻ፣ ሙት አነሳ። ምን አድርጓል ክርስቶስ? ምንም። በጎውን አስተማረ። ግን ምን አለ? ምንድን አለ? ወነዋ ተለወ ኩሉ ዓለም ድህሬሁ፣ ዓለሙ ሁሉ ጨርሶ በእሱ አመነ። እኛን እንግዲህ የጾም ቆሎ የፋሲካ ዶሮ